ሰዶም እና ገሞራ የሚሉት ስሞች የዲን ድንጋይና ከሰማይ የሚንጠባጠብ እሳት ያነሳሉ። ይሁን እንጂ እነዚህ ታሪካዊ ከተሞች እንዲወድሙ ያደረጋቸው ምንድን ነው? ብዙ ሰዎች መልሱን እንደሚያውቁ ቢያምኑም ይህ መጽሐፍ ቅዱሳዊ አንድምታ ብዙ ነገር አለው። ምንም እንኳን ብዙ ሰዎች መልሱን እንደሚያውቁ ቢያምኑ፣ ከተጠቀሰው በላይ በተደጋጋሚ የሚነገረው ሚስጥር የሰዶምና የገሞራ በጣም የተደበቁትን ኃጢአቶች ዛሬ እናያቸዋለን። የሰዶምና የገሞራ ታሪክ በጣም ከሚታወቁት የመጽሐፍ ቅዱስ ዘገባዎች መካከል ስለ መለኮታዊ ፍርድ ዘገባዎች አንዱ ነው። ነገር ግን ብዙዎች ከተሞች የጠፉት በሥነ ምግባር ብልግና ምክንያት ብቻ እንደሆነ ቢገመቱም መጽሐፍ ቅዱስ ግን ለውድቀታቸው ጥልቅ የሆነ ምክንያቶችን ይገልጻል። ይህ ምስራቅ ቲዩብ ነው። እናም ይህንን ቻናል ሰብስክራይብ በማድረግ የተለያዩ መጽሐፍ ቅዱሳዊ ታሪኮችን ያገኙ። በተጨማሪም የምንለቃቸውን ቪዲዮዎች ላይክና ሼር በማድረግ ሌሎች ጋር እንዲደርሱና የዚህ ቻናል ተጠቃሚ እንዲሆኑ እንዲያደርጉ በትህትና እንጠይቃለን። አሁን ወደ ቪዲዮ እናልፋለን። በዘፍጥረት ምዕራፍ 19 ላይ እንደተገለጸው የሰዶምና የገሞራ የጾታ ብልግና ከውድቀታቸው እጅግ አሳፋሪ ገጽታ አንዱ ነው። ሁለት መላእክት በሰዶም መጥተው ሎጥን ሲጎበኙ የከተማው ሰዎች ቤቱን ከቦ ጠማማና አመፀኛ ዓላማ በማሳየት ከነሱ ጋር ግንኙነት እንዲያደርጉ ጠየቁ። ይህ ድርጊት ከሥነ ምግባር ብልግና ጋር ብቻ ሳይሆን የበላይነትን፣ ጭካኔንና የአምላክን የሥነ ምግባር ሕግ ሙሉ በሙሉ ውድቅ ለማድረግ ጭምር ነበር። በይሁዳ ምዕራፍ 1 ቁጥር 7 ላይ ሰዶምና ገሞራ ዝሙትና ዝሙት እንደፈጸሙ በመግለጽ የመለኮታዊ ፍርድ ምሳሌ በመሆን አዲስ ኪዳን ምግባራቸውን የበለጠ ያወግዛል። ኃጢአታቸው ከዚህ በላይ ቢሰፋም ያልተቆጠበ ፍትወትና ለጽድቅ ደንታ ቢስነታቸው ከሰማይ በእሳት እንዲጠፉ ትልቅ አስተዋጽኦ አድርጓል። ሰዶምና ገሞራ የወደሙት በእንግዳ ተቀባይነት ኃጢአት ምክንያት ነው። እንግዶችን መቀበል በጥንታዊው ዓለም እንደ ስነ ምግባራዊ ግዴታ ይቆጠር ነበር። የሰዶም ነዋሪዎች ግን ወደ ከተማቸው የገቡትን የውጭ ሰዎች ሊጎዱ ፈለጉ። በዘፍጥረት ምዕራፍ 19 ላይ ሁለት መላእክት ሎጥን ሊጎበኙ በመጡ ጊዜ የሰዶም ሰዎች ከቤቱ ውጭ ተሰብስበው እንግዶችን ክፉ እንዲያደርጉ አጥብቀው ጠየቁ። ይህ ባህሪ ጨዋነት የጎደለው ከመሆኑ በተጨማሪ ደካሞችን ለመጠበቅ የእግዚአብሔርን ትእዛዝ የሚጻረር ነበር። ይህ በሕዝቅኤል ምዕራፍ 16 ቁጥር 49 ላይ የተደገፈ ነው። እሱም ትዕቢት፣ ቂመኝነትና ለደካሞችና ለችግረኞች አለማክበር የሰዶም ስህተቶች ነበሩ። ስር የሰደዱ ጨካኞች ራስ ወዳድነትና ፍትህን ከመናቅ በተጨማሪ እንግዳ ተቀባይነታቸው ስር የሰደደ ጭካኔን፣ ስግብግብነትንና ፍትህን አለማክበር ከማዳበር በተጨማሪ እንግዳ ተቀባይነታቸው በመጨረሻ ለውድቀታቸው ምክንያት ሆኗል። የሕዝቅኤል ምንባብ ሌላ ስውር ኃጢአትን ይጠቁማል። ትዕቢትና ጭቆና። የሰዶም ሰዎች ሀብታም ነበሩ፣ ድሆችን ለመርዳት ግን አሻፈረኝ ልባቸውም ደንድኖ ነበር። እናም ማህበረሰባቸውን ከርህራሄ ይልቅ ራስን በማስደሰት ላይ የተገነባ ነበር። ይህ ዛሬ ለእኛ ማስጠንቀቂያ ሊሆን ይችላል። በሕዝቅኤል ምዕራፍ 16 ቁጥር 49 ላይ ጎልቶ እንደተገለጸው የሰዶምና የገሞራ ትዕቢትና ጭቆና ለውድቀታቸው ዋና ነገር ነበር። እንግዲህ የእህትሽ የሰዶም ኃጢአት ይህ ነበር። እርሷና ሴቶች ልጆቿ ትዕቢተኞች፣ ጥጋብና ግድ የለሾች ነበሩ። ድሆችንና ችግረኞችን አረዱ። ሀብታቸውን ለሌሎች ከፍ ለማድረግ ከመጠቀም ይልቅ ደግነትን ወይም ፍትህን ለመስጠት ፈቃደኛ ባለመሆናቸው ኩራትና ራስ ወዳድነት ውስጥ ገብተዋል። ህብረተሰባቸው በብዝበዛ የዳበረ፣ ጠንካራው ደካሞችን የሚጨቁንበት፣ ሙስና የተስፋፋበት ነበር። በትንቢተ ኢሳይያስ ምዕራፍ 1 ከቁጥር 10 እስከ 17 የእስራኤልን ኃጢአት ከሰዶም ጋር ያመሳስለዋል። ሙስናና ፍትህ መጓደልን እናም የንጹሐንን እንግልት አጽንዖት ሰጥቷል። የሰዶም ሰዎች በግል ኃጢአት ብቻ የሚሰሩ አልነበሩ። የአመፅና የጭቆና ባህል ፈጥረዋል። የገሞራ ማህበራዊ ግፍና በደል ከግል ብልግና አልፏል። በሙስና በጭቆናና በጭካኔ የተገነቡ ማህበረሰቦች ነበሩ። በሕዝቅኤል ምዕራፍ 16 ቁጥር 49 እስከ 50 መሰረት የሰዶም ኃጢአቶች እብሪተኝነት፣ ሆዳምነትና ድሆችና ችግረኞችን ችላ ማለትን ያጠቃልላል። የሰዶም ሰዎች ርኅራኄ ከማሳየት ይልቅ ደካሞችን በመበዝበዝ ዕድለኞችን ለመርዳት ፈቃደኛ ያልሆኑ፣ በስግብግብነትና በራስ ወዳድነት የዳበሩ ነበሩ። ባህላቸው ስርዓት አልበኝነት፣ ኃያላንና ያለአንዳች መዘዝ ረዳት የሌላቸውን የሚጨቁኑበት ነበር። በተጨማሪም አመፀኛ ሕዝብ የሎጥን ጎብኚዎች ለመጉዳት በፈለገ ጊዜ በዘፍጥረት 19 ላይ እንደተገለጸው የእነዚህ ከተሞች ጉልህ ባህሪ ነበር። ይህ በኃጢአት ውስጥ የሚሳተፍ ማህበረሰብ ብቻ አልነበረም። ይህ ፍትሐዊነትን ተቋማዊ ያደረገና ለጽድቅ ምንም ደንታ የሌለው ማህበረሰብ ነበር። በመጨረሻ ዕጣ ፈንታቸው በእግዚአብሔር ፍርድ ተዘጋ። ምናልባት ከኃጢአታቸው ሁሉ ትልቁ ኃጢአት እግዚአብሔርን መቃወም ነው። መለኮታዊ ማስጠንቀቂያዎችን ችላ ብለው ጽድቅን ንቀውና ፈጽሞ ተጠያቂ እንደማይሆኑ መስለው ኖረዋል። ፍርድ ሲመጣ ለድርጊታቸው ብቻ ሳይሆን የእግዚአብሔርን ስነ ምግባር ስርዓት ሙሉ በሙሉ በመቃወም ነው። ፍርድ በመጣ ጊዜ ለድርጊታቸው ብቻ ሳይሆን መለኮታዊ ስርዓትና ምግባራዊ ስርዓትን ሙሉ በሙሉ በመናቃቸው ነው። የእግዚአብሔርን ሉዓላዊነት ለመቀበል አሻፈረኝ ብለው በኃጢአታቸው ሳይጸጸቱ በጽድቅ ላይ ተሳለቁ። የሰዶምና የገሞራ ጥፋት በአንድ ኃጢአት ላይ ብቻ ሳይሆን በሁሉም መንገድ ለጽድቅ ጀርባ የሰጠ ማህበረሰብ ነው። ትዕቢት፣ ኢፍትሐዊ ድርጊት፣ አለመቻቻል፣ አመፅና እግዚአብሔርን መቃወም ሁሉንም ሚና ተጫውተዋል።
ታዲያ ይህ ዛሬ ለእኛ ምን ትርጉም አለው? እሳት ከሰማይ ሲወርድ ማየት ባንችልም የሰዶም ማስጠንቀቂያዎች አሁንም አሉ። ትምህርቱ ዓላማው የግለሰብን ኃጢአት ለማጥፋት ብቻ ሳይሆን ፍትህን፣ ደግነትንና ታማኝነትን የሚያከብር ማህበረሰብ መፍጠር ነው። ውድ የቻናሌ ቤተሰቦች ለዛሬ ያዘጋጀውላችሁ ቪዲዮ ይህን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ ቸር ያቆየን። እንደተለመደው ይህንን ቻናል ሰብስክራይብ ያላረጋችሁ እንድታደርጉ እንዲሁም ቪዲዮ ላይክ እና ለሌሎችም ሼር እንድታደርጉ በትህትና እንጠይቃለን። መልካም ጊዜ